አላችሁ? ልደታዎች አላችሁ? ቂርቆሶች አላችሁ? አዲስ ከተማዎች አላችሁ? ጉለሌዎች አላችሁ? ቦሌዎች አላችሁ? የካዎች አላችሁ? አራዳዎች አላችሁ? ለሚኩራዎች አላችሁ? ንፋስ ስልክ ላፍቶዎች አላችሁ? አቃቂዎች አላችሁ? የካዎች አላችሁ? ኮልፌዎች አላችሁ? በድምሩ አዲስ አበባዎች ውድ የኢትዮጵያ ልጆች፣ የብልጽግና አጋሮች ልትደግፉን ልታበረታቱን እዚህ ስለተገኛችሁ እጅግ አርገን እናመሰግናለን። ይሄ ለእናንተ ልዩ ቀን ነው። ለተወዳዳሪ ፓርቲዎች፣ ለኛ ለእጩ ተወዳዳሪዎች ብቻ ሳይሆን ለሕዝባችን ልዩ ምዕራፍ፣ ልዩ ቀን ነው። በሕዝብ ሉዓላዊነት መንግስት መሆን የሚቻልበት ያለናንተ ውሳኔ፣ ያለናንተ ምርጫ፣ ያለናንተ ሉዓላዊ ስልጣን ተግባራዊነት ማንም መንግስት ሆኖ መቀጠል የማይችልበት አዲስ ሌላ መንግስት መሆን የሚፈልግም መሆን የማይችልበት ምዕራፍ ላይ እንገኛለን። በእናንተ ውሳኔ ብቻ ብልጽግናም ሊቀጥል የሚችለው በእናንተ ውሳኔ ብቻ ነው። አንዱና መሰረታዊ ለውጥ ልናመጣበት አልመን ለውጥ እየተረጋገጠ ያለበት በሀገራችን በኢትዮጵያ ያለ ህዝብ ውሳኔ፣ ያለ ህዝብ ምርጫ፣ ያለ ህዝብ ሉዓላዊ ስልጣን መከበር የመንግስትን ወንበር ማሰብ መንግስት ሆኖ ሀገር መምራት እንዳይቻል ማድረግና ህዝብ ብቸኛው የሉዓላዊ ስልጣን ባለቤት ይሆን ዘንድ ነው። ፍሬ ማፍራት ጀምሯል። ሁላችንም እንኳን ደስ ያለን። እኛ ብልጽግናዎች ግባችን መመረጥ ብቻ አይደለም። ግባችን ለኢትዮጵያ ሰላምን የሚያስቀጥል፣ ዘላቂ ሰላምን የሚያረጋግጥ፣ ዲሞክራሲን የሚገነባ፣ የህዝብ ሉዓላዊነትን የሚያረጋግጥ፣ በተጀመሩ መልካም ስራዎች ላይ የሚያስቀጥል፣ ጎደሎን የሚሞላ፣ ችግሮችን የሚያርም ስርዓት ይገነባ ዘንድ ነው። ይህ ስርዓት ከተገነባ ለሁሉም እድል አለው። ህዝብ ይመዝናል፣ ህዝብ ያስተውላል፣ ህዝብ መወሰን ይችላል። ህዝብ አስተውሎ ይሄንን ትልልቅ ዓላማ የሚያስፈጽም ማን ነው ብሎ በንጹህ ህሊናው አመዛዝኖ መወሰን ይችላል ብለን እናምናለን። ህዝብ የመወሰን ስልጣኑ ከተረጋገጠለት፣ ህዝባችንም በዛ ደረጃ የራሱን መብት በተሟላ ሁኔታ መተግበርና መጠቀም ከቻለ ለኢትዮጵያ ብልጽግና ሊያቆመው የሚችል አንዳች ምድራዊ ኃይል የለም። ቀድሞም ያቆረቆዘን ወደ ኋላ ያስቀረን ጀግንነት አጥተን አይደለም። ሀገራችንን የማንወድ ሆነን አይደለም። ነገር ግን የመንግስት ስልጣን በጉልበት በተለያየ የህዝብን ውሳኔ ባላከበረና ታሳቢ ባላደረገ መንገድ
ይታሰብ ስለነበረ አኩራፊ፣ አሸናፊ፣ የተገለለ ወይም ተጨፈለኩ የሚል ተሰደድኩ የሚል የተለያየ የኢትዮጵያ ማህበረሰብ ስለተፈጠረ ሁል ጊዜ በእርስ በርስ ግጭት በጦርነት ወደፊት እንዳንራመድ ሆነናል። የሰራነው መልሶ እየፈረሰ ሀገራችን ኢትዮጵያ ጥንታዊት ሆና ወደፊት ደግሞ መሪ መሆን ሲገባት ወደ ኋላ እንደቀረች ቁጭት ገብቶብናል። ይህንን ቁጭት መንጭቀን በተግባር በውጤት ወደፊት ለማስፈንጠርና ዓለም ላይ ተገቢውን ክብር ለማግኘት ህዝባችን በሚገባ የዜግነት ክብርን እንዲጎናጸፍ ለማድረግ ሀገራችንን ተወዳዳሪ ለማድረግ የብልጽግና ተጠቃሽ ተምሳሌት ትሆን ዘንድ ለማድረግ የሚያስችለን በዚህ መንገድ ስንጓዝ ነውና ነው። ውድ የከተማችን ነዋሪዎች፣ የብልጽግና አባላት፣ የብልጽግና ደጋፊዎች፣ የብልጽግና አጋሮች እንደዚህ አይነት ስራዎች ሲሰራ ያለ ህዝብ ውሳኔ፣ ያለ ህዝብ ተሳትፎ፣ ያለ ህዝብ አጋርነት አይሳካም ብለን እናምናለን። ትናንት ኢትዮጵያ ላይ የነበሩ ስጋቶችን መቀነስ ችለናል። ዛሬ ኢትዮጵያ ውስጥ እጨፈለቃለሁ ብሎ የሚያስብ ማህበረሰብ የለም። ዛሬ ኢትዮጵያ ውስጥ በተለየ ሁኔታ እገለላለሁ ብሎ የሚያስብ ማህበረሰብ ቀንሷል። ዛሬ ኢትዮጵያ ውስጥ ዛሬ ሀገራችን ኢትዮጵያ ውስጥ በበላይነት እጠቀልላለሁ ብሎ የሚያስብ የለም፣ ሊሆንም አይችልም። ስለዚህ ብልጽግና እንደሚያምነው በተግባርም እንዳሳየው ከሁላችን ለሁላችን በሁላችን የሆነች ኢትዮጵያን እንገነባለን። ጀምረናል፣ በተግባርም ደግሞ አሳይተናል። አዲስ አበባዎች እናንተ የብልጽግና ተምሳሌት ትሆኑ ዘንድ እንደ ዋና ከተማችን ለሌሎች የኢትዮጵያ አካባቢዎችም ሆኑ ኢትዮጵያን ሲያስቧት በትክክል እንዲረዷት፣ ዓለም በትክክል እንዲረዳን፣ አፍሪካዊ እህት ወንድሞቻችን በትክክል እንዲረዱን ለማድረግ ዋናው መግቢያ በር፣ ዋናው የብልጽግና ማሳያ እናንተ ናችሁ። አዲስ አበባዎች አዲስ አበባ ላይ የሰራነው ልማት አካታች ልማት እንደሆነ ምስክሮች ናቸው። ማንንም ያልዘነጋ፣ ማንንም ወደ ኋላ ያልተወ፣ ለሁላችን በሁላችን ከሁላችን የሆነች አዛውንቶች፣ የአገር ባለውለታዎች እፎይ የሚሉበት ልማትና ክብር እንዲጎናጸፉ ሰርተናል። ሕፃናት ቦርቀው ደስ ብሏቸው በቀያቸው እንዲያድጉ አካልና አእምሯቸው እንዲዳብር እንዲጎለብት በማሰብ በተግባር ሰርተናል። ወጣቶች ስብዕናቸው ተገንብቶ ተገቢ መዋያ የሚሰሩት ስራ አማራጮች አግኝተው አሰላስለው ከኛ የተሻለች ኢትዮጵያን እንዲያስቡ በምናባቸው እንዲያዩት ደግሞም መልሰው የበለጠ አልቀው እንዲገነቧት የሚያስችል ራዕይ እንዲሰንቁ በማሰብ በርካታ ውጤቶችን አሳይተናል። ሴቶች በእኩልነት እንዲታሰቡ